ውድ የዚህ ቪዲዮ ተመልካቾች እንደምን አላችሁ? ይህ ኤዋይዲ ላይፍ ፔጅስ ዩቲዩብ ቻናል ነው። ዛሬ እንደምትመለከቱት እስኪ የፓይፕ ፕሮዳክሽን እንትናችንን ስራችንን አስጎበኛችኋለሁ። እንደምትመለከቱት ይህ ተመርቶ ፓይፑ ተመርቶ በሰርኩላር ፓይፕ ተሰርቶ በሜትር ከ20 ዲያሜትር ተሰርቶ ለስራ ተዘጋጅቶ ኪዩሪንግን ጨርሶ ወደ ስራ ለኢንስታል ለመደረግ ተዘጋጅቶ የተቀመጠ ፓይፓችን ነው። እንደምትመለከቱት ይህ ፓይፕ ከፍተኛ የመንገድ ፍሰት ባለባቸው አካባቢዎች ውሃ ክሮስ ድሬኔጅ ሲስተሞችን ክሮስ አድርጎ ለማሳለፍ የምንጠቀምበት ፓይፕ ነው። እንደምትመለከቱት ስፔሲፊኬሽኖች አሉት። እዚህ ውስጥ እንደምትመለከቱት ጽሁፎቹ በ26/02/2018 ዓመተ ምህረት የተመረተ መሆኑን ያሳያል። እዚህ እንደምትመለከቱት ከሌላው ሳይድ ደግሞ በዚህ በኩል A6 ይላል። ይህ ኮድ ነው። ምናልባት ሞልዶቹ ስለሚለያዩ በተመሳሳይ ሞልድ የተመረቱት ተመሳሳይ ቦታ ላይ ተመሳሳይ የፓይፕ ኢንስታሌሽን ይኖራቸዋል። ሌላው ፓይፕ ላይ መታየት ያለበት ነገር እዚህ ጋር እንደምታዩት ሴቴና ወንዴ ሳይድ የሚባል አለ። በዚህ ሳይድ በኩል መጥቶ ግጥም የሚልበት ነው። በወንዴ ሳይዱ በኩል ደግሞ ይህንን ይመስላል ማለት ነው። ስለተመለከታችሁ እናመሰግናለን።